በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሚዘጋጀው AI ሰመር ካምፕ 2025 የስልጠና ፕሮግራም ሊጠናቀቅ ቀናት ቀርተውታል። ይህ የስልጠና ፕሮግራም ከሐምሌ 1 2017 ጀምሮ ለተከታታይ 2 ወራት የሚካሄድ ሲሆን በዚህ የስልጠና ፕሮግራም የተለያዩ የቴክኖሎጂ ኮርሶች እንደሚቀርቡ ለማወቅ ተችሏል። መሰረታዊ የAI ስልጠና፣ የፕሮግራሚንግ ስልጠና፣ ማሽን ለርኒንግ፣ ኮምፒውተር ቪዥን እና ናቹራል ላንጉዌጅ ፕሮሰሲንግ ኮርሶች በዚህ የስልጠና ፕሮግራም እንደተዘጋጀ እንዲሁ ያገኘነው መረጃ ያሳያል። ይህ ስልጠና ምዝገባው ከተጀመረ ሰንበትበት ብሏል። ሊጠናቀቅ ጥቂት ቀናት ቀርተውታል። ሰኔ 7 2017 እንደሚጠናቀቅ ነው ያገኘሁት መረጃ የሚያሳየው። ስለዚህ በቀሩት 5-6 ቀናት ለዚህ የAI ሰመር ካምፕ ፕሮግራም ተመዝግባችሁ የዚህ እድል ተሳታፊ መሆን ትችላላችሁ ማለት ነው። ለዚህ ፕሮግራም ለመመዝገብ እዚህ URL ላይ እንገባለን። ይሄንን URL ታች ዲስክሪፕሽን ቦክሱ ላይና ፌስቡክ እና ቴሌግራም ቻናላችን ላይ ሼር እናደርግላችኋለን። እዚህ URL ላይ ከገባችሁ በኋላ በጂሜል አካውንታችሁ ሎጊን እንድታደርጉ ይፈልጋል። በጂሜል አካውንታችሁ ሎጊን እንድታደርጉ የሚፈልገው ለምንድነው? ይህ ፎርም የተዘጋጀው በጉግል ፎርም ነው። ስለዚህ በጂሜል አካውንታችሁ ሎጊን ካደረጋችሁ በኋላ ይሄንን ፔጅ ነው የምታገኙት። እንደምትመለከቱት AI ሰመር ካምፕ 2025 አፕሊኬሽን ፎርም ይላል። ይሄንን መረጃ በዚህ መልኩ ይሰጣችኋል። ትንሽ ወደታች ወረድ ስትሉ የሚፈልጉውን ነገር ወይም ደግሞ የሚያስፈልጉ ነገሮችን ይናገራል። ለዚህ ፕሮግራም ከማመልከታችሁ በፊት ሌተስት 2017 ሪፖርት ካርድ እጃችን ላይ ሊኖር እንደሚገባ ያሳያል ወይም ደግሞ ይጠይቃል ማለት ነው። በሶፍት ኮፒ መልኩ የ2017 ሪፖርት ካርድ መያዝ እንዳለብን ነው የሚናገረው። እንግዲህ ይህን ፕሮግራም ያዘጋጁ እንዴት እንዳዩት አላቅም። ሪፖርት ካርድ የ2017 ሪፖርት ካርድ ከዚህ በኋላ ነው የሚሰጠው። ይህ ስልጠና ምዝገባው በተጀመረ ሰዓት አሁንም ቢሆን ይሄንን ቪዲዮ በሰራውበትም ጊዜ ቢሆን የሪፖርት ካርድ የ2017 ሪፖርት ካርድ ብዙ ትምህርት ቤቶች ላይ ገና መሰጠት አልጀመረም። ያው ሰኔ አጋማሽ እና ከዛ በኋላ ነው የዓመቱ የሪፖርት ካርድ የሚሰጠው ማለት ነው። የሚጠይቀው የ2017 ነው። እንግዲህ እጃችሁ ላይ ካለ እንዳጋጣሚ እሱን አፕሎድ ማድረግ ትችላላችሁ፣ የተመዝጋቢውን ተማሪ ማለት ነው። እጃችሁ ላይ ከሌለ ደግሞ እንግዲህ እጃችሁ ላይ ያለውን የ2016ም ቢሆን አፕሎድ ማድረግ ይመከራል ማለት ነው። ሁሉንም ዶክመንቶች በሶፍት ኮፒ ይዛችሁ አፕሎድ ማድረግ ይጠበቅባችኋል ማለት ነው። ከሪፖርት ካርዱ በተጨማሪ ከዚህ በፊት ሰልጥናችሁ ሰርቲፊኬት ያገኛችሁባቸው የአይቲ ስልጠናዎች ካሉ በኮዲንግ፣ በAI ወይ በሮቦቲክስ ወይም በሌሎች የአይቲ ዘርፎች የወሰዳችኋቸው ስልጠናዎች ካሉና ሰርቲፊኬቶች ካሏችሁ ያንን አፕሎድ ብታደርጉ የተሻለ እድል እንድታገኙ ይረዳችኋል። የቅርብ ጊዜ የተመዝጋቢው ፎቶ ይፈልጋል። ያንን አፕሎድ ታደርጋላችሁ ማለት ነው። ከዚህ በተጨማሪ ሞቲቬሽን ሌተር ይፈልጋል። ለዚህ ስልጠና ያለንን ፍላጎት የሚያሳይ ሞቲቬሽን ሌተር ከ150 ቃላት ባልበለጠ መልኩ እንድናዘጋጅ ይፈልጋል። ያንን አዘጋጅታችሁ ሬዲ ካደረጋችሁ በኋላ እዚህ URL ላይ ገብታችሁ መመዝገብ ትችላላችሁ ማለት ነው። አፕሎድ የምታደርጉት ዶክመንት ብለርድ የሆነ ዳርክ የሆነ ወይም ደግሞ ለማየት ግልጽ ያልሆነ መሆን የለበትም ማለት ነው። እንደዛ ከሆነ አፕሊኬሽናችሁ ዲስኳሊፋይድ እንደሚሆን ይናገራል። ስለዚህ ያንን ማወቅ ይጠበቅባችኋል ማለት ነው። ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎች ናቸው ለዚህ እድል ተሳታፊ የሚሆኑት። ስለዚህ ይህንን አውቃችሁ ለዚህ ፕሮግራም መመዝገብ ትችላላችሁ ማለት ነው። እዚህ ስልጠና ላይ ተጨማሪ መረጃ ከፈለጋችሁ በዚህ ኢሜይል አድራሻ መላክ ትችላላችሁ። eaii@gmail.com ይላል። በዚህ ኢሜይል አድራሻ ልካችሁ መረጃ ማግኘት ትችላላችሁ። አዳዲስ አፕዴቶች ሲኖሩ ስለ ስልጠናው ደግሞ ይሄንን ቴሌግራም ጆይን በማድረግ መረጃ ማግኘት ትችላላችሁ ማለት ነው። ኢሜይል አካውንታችሁን መቀየር ከፈለጋችሁ ደግሞ ስዊች አካውንት ብላችሁ መቀየር ትችላላችሁ ማለት ነው። ለዚህ ፕሮግራም ለመመዝገብ ፔጁ ላይ ከገባንና መረጃውን ካየን በኋላ እቺን ቼክ ቦክስ ቼክ አድርገን ኔክስት እንለዋለን። እነኚህ በስታር ቀይ ስታር ያለባቸው ማንዳቶሪ ፊልዶች እንደሆኑ ነው የሚያሳየው። ስለዚህ እቺን ቼክ ቦክስ ቼክ አድርገን ኔክስት እንለዋለን ማለት ነው። ኔክስት ካልነው በኋላ ወደዚህ ፔጅ ይወስደናል ማለት ነው። እዚህ ጋር አፕሎድ ሪሰንት ፎቶ ይላል። የተመዝጋቢውን ፎቶ አፕሎድ እንድናረግ ይጠይቃል። አፕሎድ እናረጋለን ማለት ነው። ፎቶ ትመርጡለታላችሁ። ከዛ የተመዝጋቢውን ስም ደግሞ እናስገባለን፣ ፉል ኔም እናስገባለን። ከዛ ሌላ የሚጠይቃቸውን መረጃዎች እንመርጣለን። ዴት ኦፍ በርዝ እንመርጣለን። ከመረጥን በኋላ ኔክስት እንለዋለን ማለት ነው። ኔክስት እለዋለሁ ማለት ነው። ኔክስት ካልኩ በኋላ ደግሞ ሌሎች የሚጠይቃቸውን መረጃዎች አስገባለሁ። የሚጠይቃቸውን መረጃዎች ሁሉንም ታስገባላችሁ። እዚህ ጋር ግሬዲንግ ሲስተሙ የትምህርት ቤቱ ምን አይነት ነው የሚለውን እንመርጣለን። ፐርሰንቴጅ የሚል መርጫለሁ። እናንተም እንደየትምህርት ቤቱ የምትመርጡትን ትመርጣላችሁ ማለት ነው። ስለዚህ በመቀጠል እዚህ ጋር ደግሞ እዛ ጋር ፐርሰንቴጅ ብለን መርጠናል። እዚህ ጋር ደግሞ አቨሬጁን እዚህ ጋር ታስገባላችሁ። አቨሬጁን እናስገባ። አፕሎድ ከምታደርጉት ሪፖርት ካርድ ላይ እያያችሁ ታስገባላችሁ ማለት ነው። ስለዚህ እዚህ ጋር ደግሞ የሪፖርት ካርድ
ካርዳችሁን ፍሮንት ሳይድ እና ባክ ሳይድ አፕሎድ እንድታደርጉ ይጠይቃል። ስለዚህ በዛ መልኩ እሱን አፕሎድ ታደርጋላችሁ ማለት ነው። ሁለቱን እንዲ አፕሎድ ካረኩኝ በኋላ ኔክስት ስለዋለሁ። በመቀጠል የሚጠይቀው መረጃ አሁንም እሰጣለሁ ማለት ነው። ኔም ኦፍ ዩር ስኩል እሱን እዚህ ጋር እናስገባለን። ሪፖርት ካርዱን የሰጠው ትምህርት ቤት ኮንታክት ኢንፎርሜሽን እናስገባለን ማለት ነው። ያንን ኮንታክት ኢንፎርሜሽን ማስገባት ይኖርብናል። እዚህ ጋር ደግሞ የቤተሰብ መረጃ ይጠይቃል። ያንን እናስገባለን ማለት ነው። ከዛ በኋላ ኔክስት እንለዋለን ማለት ነው። እዚህ ጋር ደግሞ በትምህርት ቤት የፈጠራ ውድድር ተሳትፋችሁ ታውቃላችሁ ወይ ምናምን ነው የሚለው። እሱ ካለ የስ እንላለን። አለ ካልን ግን ምን አፕሎድ የምናደርገውን ዶክመንት ይጠይቃል። 5 ሚሊዮን ኢትዮጵያን ኮደርስ ወስዳችኋል ወይ ነው የሚለው። የስ ወይም ደግሞ ኖ ማለት ትችላላችሁ። ከዛ በኋላ ሞቲቬሽን ሌተር፣ መጀመሪያ ላይ ሞቲቬሽን ሌተር ከ150 ቃላት ያልበለጠ ሞቲቬሽን ሌተር እንድታዘጋጁ ይጠይቃል ብያችኋለሁ። እሱን አዘጋጅታችሁ ከሆነ ኮፒ ፔስት ማድረግ ትችላላችሁ ወይም ቀጥታ እዛ ላይ መጻፍ ትችላላችሁ ማለት ነው። እሷን ወስጄ እዚህ ጋር ፔስት አድርጋለሁ ማለት ነው። ይህንን ስልጠና ለምን መውሰድ እንደፈለጋችሁ የሚገልጽ ከ150 ቃላት ያልበለጠ ሞቲቬሽን ሌተር ነገር ትጽፋላችሁ፣ ታስቀምጣላችሁ ማለት ነው። ስለዚህ ይህን ፎርም እንዲሞልታችሁ ከጨረሳችሁ በኋላ ሰብሚት ትሉታላችሁ። ሰብሚት ካላችሁት በኋላ በዚህ መልኩ መቀበላቸውን እያሳየ ነው። ስለዚህ በዚህ መልኩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለሚያዘጋጀው የኤአይ ሰመር ካምፕ 2025 ፕሮግራም መመዝገብና የድሉ ተሳታፊ መሆን እንችላለን ማለት ነው። እንዳልኳችሁ ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎች ናቸው ለዚህ እድል ተሳታፊ የሚሆኑት። ስለዚህ ወላጆች ልጆቻችሁን ማስመዝገባችሁን እንዳትረሱ። ተማሪዎችም ደግሞ ጓደኞቻችሁ ይህንን መረጃ ካላገኙ እንዲያገኙ መረጃውን ሼር በማድረግ እንድታግዟቸው እንላለን ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ ደግሞ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።